ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ጋዜጠኛ ብሩክ እንዳለ በቅድሚያ ወደ ዋነኛው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ ስንብትህ ሰበብ ከመሄዳችን በፊት እንደምንና መቼ ወደ ጋዜጠኝነት ዓለም ተስበህ ገባ ከሚለው የሙያ ጅምርህ እንነሳም። በጣም አመሰግናለሁ። እንግዲህ ከቅርብ ጊዜያት ወዲህ በከፍተኛ ተቋማት ውስጥ የጆርናሊዝም እና ኮሚኒኬሽን ትምህርት ይሰጣል፣ በካሪኩለም ደረጃ ተቀርጾ ማለት ነው። ከቅርብ ዓመታት ጊዜ ወዲህ ይመስለኛል በዩኒቨርሲቲዎች መሰጠት ተጀመረው። እኔም እዛ ዩኒቨርሲቲዎች ውስጥ ገብቼ ነው ለሶስት ዓመታት ተከታትዬ የመጀመሪያ ዲግሪን በጆርናሊዝም እና ኮሚኒኬሽን ከተከታተልኩ በኋላ ወደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን የገባሁት። ስገባ ወደ ቴሌቪዥኑ አልነበረም። መጀመሪያ የገባሁት ወደ ሬዲዮ የተቀላቀልኩት። ሬዲዮ ምናልባት ለ2 ዓመታት ካገለገልኩ በኋላ ነው ወደ ቴሌቪዥን በዝውውር በሪኮመንዴሽን ወደ ቴሌቪዥን የገባሁት። የጋዜጠኝነት ሙያህ ጅምሩ ላለፉት ዓመታት ሳድጎ ሙያህን ወይም ስብናህን ቀርጾ እዚህ እንዳደረሰ ሁሉ ከስራ ለመሰናበቻ ምክንያት ሆኗል። በተለይ በቅርቡ ከኢትዮጵያዊ ድምፃዊ ቴዎድሮስ ካሳሁን ጋር ባደረከው ቃለ ምልልስ ሳቢያ የቃለ ምልልሱ ይዘት ምን ይመስል ነበር? ቃለ ምልልሱን ከማድረግ በፊትስ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሳያውቀው በግል ተነሳስተን ያደረከው ወይስ በእውቅናና ፈቃድ ተሰጥቶ ነው ያንን ለፕሮግራም ዝግጅትህ ያካሄድከው? ከዛ በፊት ግን በተለይ ጋዜጠኝነት ከውስጥ ሲሆን ከፍላጎት ሲሆን ነው የተሻለ የሚሆነው። እኔ ጋዜጠኝነትን ከመማሬ በፊት ሌሎች አማራጮች ነበሩኝ። እንደምታውቀው ገንዘብ ለማግኘት ከሆነ ሌላ ሙያ ውስጥ መግባት ትችል ይሆናል። ግን ጋዜጠኝነትን ስፈልገው ስለነበረ ወደ ሙያውም የገባሁት ፈልጌው ከውስጤም ስለነበረ ሙያ ውስጥም ስቀላቀል በተቻለኝ አቅም የጋዜጠኝነትን መርሆችን ተከትዬ ለመሄድ ጥር ነበረ። እስካሁን ያሳለፍኳቸው ጊዜያትም ከዚህን ያክል ከአእምሮ ጋር የሚታገሉ ስራዎችን አልሰራሁም። ወደ ቴዎድሮስ ካሳሁን ቃለ መጠይቅ ስንሄድ እንግዲህ እንደሚታወቀው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የመንግስት ሚዲያም ቢሆን አሰራር ያለው ተቋም ነው። ትልቅ ተቋም ነው። በርካታ ዓመታትን በሚዲያ ኢንዱስትሪ ያሳለፈ ተቋም እንደመሆኑ መጠን አሰራሮች አሉት። ካሜራ ስታወጣ፣ እቅድ ስታቀርብ፣ መኪና ሲፈቀድ ሁሉም ሂደቱን ጠብቆ የሚሆን ነው። አሁን ዲቴል የሆኑ በጣም ዝርዝር የሆኑ ነገሮች ውስጥ አልገባም። ነገር ግን ማንም ሰው ሊገምተው እንደሚችለው አንድን ሰው ኢንተርቪው ለማድረግ የኔ ፍላጎት ብቻ በቂ ነው ማለት በተለይ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ለሚያቅሰው በጣም አስቸጋሪ ነው። አለቆች ፈቅደው ካሜራ ተመድበው ሹፌር ተመድበው መኪና ተመድበው የሚወጣ ስራ የኔ ፍላጎት ብቻ ነው ማለት ከባድ ነገር ነው። ይህንን የምልህ መጀመሪያ የፈቀዱት አለቆችም ሆኑ የቅርብ አለቆችን የበላይ አለቆችን በመልካም ፍቃድ ስራውን ለማቀላጠፍ ፈቅደው ስለሆነ እኔ እነሱን አሁን መኮንን አልፈልግም አልፈቀድንም ቢሉም የተለያየ ምክንያት ሊኖራቸው ይችላል። ግን አሁን እንደዚህ ስነግርህ እነሱን እየኮነንኩ ሳይሆን አሰራሩን ጠብቀን መሄድ ነው። መኪናም ሲፈቀድ እንደዛው ነበር፣ ካሜራም ሲፈቀድ እንደዛው ነበር። እኔም ሲሄድ እኔም የኮርፖሬሽን ሰራተኛ እንደሆንኩ መጠን ሰው የት እንደሚሄድም ማወቅ ነበረባቸው። ምንም ኢንተርቪው የሚሄድ ሲሆን አብዛኞቹ አለቆች የኔም አለቆች የበላይ አለቆችም የት እንደሚሄድ ያውቃሉ። ከሄድኩም በኋላ የቅርብ አለቆቼ ቴዲያፎ መኖሪያ ቤት ከተገኘውም በኋላ በስልክ ጥያቄዎችም ሰጥተውኝ ነበረ እና ከዛ በኋላ ነው እንግዲህ ከመጣው በኋላ ምን እንደተፈጠረ አላውቅም። ስፖት ይሰራ ከተባለ አለቆቼ ናቸው። ስፖት ማለት የቅድመ እይታው ቃለ መጠይቁ ቅድመ እይታ እንዲሰጥ እንድሰራ ከተደረገ በኋላ ነው በመጨረሻ እንደማይታይ ያወቅኩት። እና እንግዲህ ያለው ነገር ይሄ ነው። ከአርቲስቱ ጋር ከቴዎድሮስ ካሳሁን ጋር የነበረን ቆይታ በጣም ቆንጆ ነበረ። ሚዲያ የሚያክል ክብር እንደሚሰጥም የታየበት ጊዜም ነበር። በጣም ተረጋግተን ቃለ መጠይቅ እንድናደርግ ነው ያደረገልን። ትኩረታችን የነበረው ከአርቲስቱ ስራ አስኪያጅ ጋርም ተነጋግረን የነበረው በወቅቱ የቢልቦርድ የዓለም የአልበም ሽያጭ ላይ አንደኛ ሆኖ ስለነበር በዛ ጉዳይ የሀገራችን የሙዚቃ ኢንዱስትሪ ምን ያክል ከፍ ያደርገዋል በሚል ዙሪያ እንድናወራ ነው ድሉን የተሰጠን። ረዥም ቆይታም አልነበረም፣ ግን በዛች በአጭር ቆይታ ውስጥ ብዙ ቁም ነገር የነበራቸው ጉዳዮች በተለይ ከልጅነቱ ከአባቱ ጋር እንዲሁም ከእናቱ ጋር የጥበብ ውህደት ላይ አባቱ መድረክ ሲመራ እሱ ከባክስቴጅ ምን ያደርግ እንደነበረ ከእናቱ ጋር የነበረው የጥበብ መስተጋብር ምን ይመስል እንደነበረ
ነበር አወራ ነው። ከዛ በተጨማሪ እንግዲህ አልበሙ ሲሰራ የነበሩ ሂደቶች፣ ያንዳንዱ ሙዚቃዎች የነበረው ምን ያክል እንደለፋ ዜማዎቹ፣ ግጥሞቹ ላይ ነበረ ቆይታ ያደረግነው። እንግዲህ ከዛ በተጨማሪ አልበሙ ከወጣ በኋላ ደግሞ የሰውን እንቅስቃሴ የሰውን ለአልበሙ ያሳየውን ፍቅር እንዴት አየኸው፣ እንዴት ተገነዘብከው በሚል ጉዳይ ዙሪያ እሱም በጣም አስገራሚ መልሶችን ነበረ ሰጠን የነበረው። እንግዲህ የነበረን ቆይታ ይሄ ነው። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤዲቶሪያል የሚጋፋ አንድም ነገር አልተናገረንም፣ እኔም አልጠየቅኩም። የነበረው ለመዝናኛም የሚቀርብ እንደመሆኑ መጠን በጣም ክሪቲካል የሆኑ ነገሮችን ማንሳት አንጠበቅብኝም ነበርና ለመዝናኛ ፕሮግራም እንደመሆኑ መጠን በዛ ቅኝት የተቃኘ ቃለ መጠይቅ ነበር። ማንም ሰው ሊገምት ይችላል የመዝናኛ ፕሮግራም ሲሆን ምን አይነት ቃለ መጠይቅ ሊሆን እንደሚችል። የነበረው ነገር ይሄ ነው። በተለይ ምን የሚለው የመዝናኛ ፕሮግራም ነበር በቴሌቪዥኑ ፕሮግራም ላይ ያንተ ታካሄደው የነበረው ወይም ልታቀርበው አስበው የነበረው? ወደኋላ ለመመለስ ያክል ጉዳዩ የሚጀምረው ከአድዋው ድል በዓል ጋር ነው። የጥቁር ሰው የሚለው ሙዚቃ ላይ ክሊፑም አለ፣ ድምፁም አለኛ ላይብራሪና ብዙዎቹ ድምፁን ያወጡና የተሻለ ምስል ስለነበር አሁን ካሉ የክሊፕ ፕሮዳክሽኖች ምስሉን መጠቀም ተጀመረ ማለት ነው። ማን እንደከለከለ አይታወቅም፣ ግን ብዙዎቹ እንደዛ ማድረግ ጀመሩ። ይህንንም በስራ አስኪያጁ አማካኝነት ቴዎድሮስ ካሳሁን ያለውን ቅሬታ በተለያዩ መንገዶች በተለያዩ ሚዲያዎች አሳወቀ። እኛም በነበረን ኤዲቶሪያል ሙዚቃውን ማን እንደከለከለ በግልጽ ጠየቅን፣ ምክትል ዋና ስራ አስኪያጁ ባሉበት ማለት ነው። በዚህ ሰዓት ማንም የከለከለ የለም፣ መጠቀም ትችላላችሁ፣ እንኳን ሙዚቃውን አይደለም እሱንም እንግዳ አድርጋችሁ እዚህ ጋብዛችሁ በፈለጋችሁት ፎርማት ማቅረብ ትችላላችሁ የሚል ሀሳብ መጣ ምክትል ዋና ስራ አስኪያጁ ኤዲቶሪያል ላይ ማለት ነው። ከዛ በኋላ ሁሉም ጋዜጠኛ አርቲስቱን ለማግኘት ሙከራ ማድረግ ጀመረ። እኔም ሙከራ ማድረግ ጀመርኩ ማለት ነው። ይሄ የሆነው እንግዲህ አልበሙ ከመውጣቱ በፊት ነው። እንደ አጋጣሚ ሆኖ ከጌታቸው ማን ጉዳይ ጋር ቅርብ ግንኙነትም ስለነበረን በየጊዜው የነበረውን ሂደት እከታተል ነበር ምን ደረጃ ላይ እንዳለ እና አልበሙ ከወጣ በኋላ ቃለ መጠይቅ እንዳደርግ ድንገት ነው የፈቀድልን። ያው ኤዲቶሪያል ላይ ስለነበረ ቀርቦ የነበረው በኤዲቶሪያልም ስለተፈቀደ ድንገት ነው ስንደዋወል። ሐሙስ ደውዬ በአርብ ነው ኢንተርቪው የተደረገው። ሐሙስ ዕለት ስደውልለት እስኪ አርብ 4 ሰዓት አካባቢ ደውልልኝ አለኝ። 4 ሰዓት ስደውል አሁን መድረስ የምትችሉ ከሆነ ጥሩ አጋጣሚ ነው፣ ከዚህ በኋላ ወደ ውጭ ጉዞ ስለሚኖርን አስቸጋሪ ነው የሚል መልስ ነው የሰጠን። በዛ ሰዓት በ5:30 ድረሱን የተባልነው። በ5:30 ውስጥ ካሜራ ቡክ አልተደረገም፣ መኪና አልተመደበም። ስለዚህ ይህንን ማድረግ የሚችሉት ምክትል ዋና ስራ አስኪያጁ ናቸው፣ የኢቢሲ ማለት ነው። ስለዚህ ወደ እሳቸው ሄዱንና እንዲፈቀድልን ጠየቅን፣ ምንም ችግር እንደሌለውና የካሜራ ኃላፊውንም የመኪና ኃላፊውንም መኪና እንዲመድቡ ተደርጎ በፍጥነት ነው ከግቢ የወጣ ነው። ይህንን ስናደርግ እንግዲህ ከምክትል ዋና ስራ አስኪያጁ እስከ ታች ኤዲተር ድረስ ሁሉንም ነገር ያውቃሉ። የዲፓርትመንቱ ኃላፊ ያውቃል፣ የቡክ የፈረመው ኤዲተሩ ሁሉ ነገር ያውቃል። ያው ጥበቃ ላይ ቡክ ስለሚያስፈልግ ማለት ነው። እሱ ሁሉ ተፈርሞ ነው የወጣ ነውና ስንሄድም ጥያቄዎች ይሰጡን ነበረ ካለቆቻችን። ፕሮዳክሽኑ እንዴት መስራት እንዳለብን የሚነገረን ነበር። አስቸኳይ ስለነበረ ግን ቁጭ ብለን አልተያየንበትም ኦፍኮርስ ከመሄዳችን በፊት እንጂ ሁሉንም ነገር አለቆቻችን ያውቃሉ። ቃለ ምልልሱ ከተጠናቀቀ በኋላ ሜይ 15 ለሕዝብ እይታ እንደሚቀርብ በእናንተው ፕሮግራም በኢትዮጵያ ቴሌቪዥን ላይ ማስታወቂያዎች ወጥተው እንደነበር ይነገራል። በመጨረሻ ያ ሁሉ ከተደረገ በኋላ ፕሮግራሙ እንዳይተላለፍ ገዳ የተጣለው በማን ነው? ለአንተስ በግል የተሰጠህ ምክንያት ምንድን ነው? ሁሉ ነገር በፌስቡክም በኢትዮጵያ ብሮድካስቲንግ ኦፊሻል ፔጅም እንዲለቀቅ ከተደረገ በኋላ ነው። መሀል ላይ ኮሪደር ላይ ተገናኝተን አይሄድም በቃ ፕሮግራሙ አውጥማቸውን መጥቀስ አልፈልግም አንድ ግለሰብ እንደዛ ያለ። ከዛ በኋላ እኔም ጥሩ ስሜት ውስጥ አልነበርኩም። የሰራው ፕሮግራም ሁሉም አለቃል እኮ የተሰራ ፕሮግራም ፎቶ የሄደ ፕሮግራም አይሄድም ስትባል እንደ ጋዜጠኛ የሚሰማ ስሜት አለ። ስለዚህ ለቅርብ አለቃዬ ነው የደወልኩት። እንደዚህ እየተባለው ነው ሲባል እስኪ እሱን ማጣራ ብዬ ደወልኩለት። እሱ ምንም ምላሽ አልሰጠኝም። ስለዚህ ስፖርቱ በቴሌቪዥን እንዳይሄድ ሄጄ ትራፊክ ክፍል ስፖርቱ እንዳይሄድ ለጊዜው ይቆይ የሚል ትዕዛዝ ሰጠሁና እኔ ወደ ቤት ሄድኩኝ። ምናልባት ነገ የተሻለ ነገር እንደሚኖር ጠብቄ፣ ነገር ግን በንጋታው ስብሰባ እንደሚኖረን ተነግሮ ነበር ከምክትል ዋና ስራ አስኪያጅ በስልክ ስብሰባ ሄድኩኝ። ምንም ነገር የለም። ካሁን እንሰበሰባለን ምክንያቱም ያሳውቁኛል ብዬ ጠብቄ ነው። ምንም ነገር የለም። በዚህ ሁኔታ እንግዲህ እንደማይተላለፍ እስከ አርብ ምሽት ድረስ
ፕሮዳክሽን አልተሰራም። እኔም እዛው እየጠበቅኩ ነበር። ምክንያቱ ምን እንደሆነ ይተላለፋል አይተላለፍም የሚለው በግልጽ ይነገረኛል በሚል ምንም ነገር እስከዛ ድረስ እሑድ መዝናኛ ላይ ነው የሚቀርበው። እንግዲህ ፕሮግራሙ እሑድ መዝናኛ የሚጀምረው ከ8 ሰዓት ጀምሮ ነው በእኛ አቆጣጠር። ስለዚህ ማታ ምሽት 2 ሰዓት ድረስ ፕሮዳክሽኑ ካልተሰራ በምንም ተአምር ሰኞ ለ8 ሰዓት ሊደርስ አይችልም። ስለዚህ ወደ ቤት ሄድኩኝ። ቤትም ወደ ቤት ዋልኩኝና እንግዲህ እንደሚታወቀው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በየትኛውን ዲፓርትመንት ሁሌ 3 ሰዓት ላይ ኤዲቶሪያል አለ። ስለዚህ እዛ ኤዲቶሪያል ላይ መነሳቱ አይቀርም በሚል ኤዲቶሪያል ላይ ግን ሌሎች ጉዳዮችን ካነሳም በኋላ ጋዜጠኞችን ስለዚህ ጉዳይ መዋራት አለበት፣ ስማችን ጠፍቷል፣ የነበረውን ነገር ማውራት አለብን የሚል ጥያቄ አነሱ። እኔም ከጥያቄዎቹ አንዱ ነበርኩኝ። ነገር ግን እዚህ ቦታ ላይ ይህንን ነገር ማንሳት እንደማይችሉ የተያዘው በበላይ አካላት ስለሆነ ስለዚህ ጉዳይ የማስነሳት ኃላፊነትና ስልጣኑ እንደሌላቸው ከዲፓርትመንቱ ተወካይ ተነገረን። ስለዚህ በዚሁ ተበተነ ማለት ነው። ሰኞም በዚህ ሁኔታ ምንም ሳይባል አለፈ። ሐሙስም እንደዚሁ፣ አርብም ሮብም እንደዚሁ፣ ማክሰኞም ሮብም እንደዚሁ። ስለዚህ ሐሙስ ጠዋት ስብሰባ ተደረገ። ከምክትል ዋና ስራ አስኪያጁ ከዲፓርትመንት ኃላፊና እኔ ሌሎች ኤዲተሮችን በተገኘንበት ስብሰባ ተደረገ። በስብሰባው ላይ እንግዲህ ሁላችንም እኔ ማወቅ የምፈልገው ምክንያቱም ነው ለምን እንደቀረ ማወቅ ይኖርብኛል። ፕሮግራሜ የሰራሁት ፕሮግራም ለምን እንደቀረ ማወቅ ይኖርብኛል እና አንድ ጋዜጠኛ የኔ ማወቅ ብቻ ሳይሆን ተመልካችን ጠብቁን ካልን በኋላ ለምን እንደቀረም ተመልካችን ማወቅ አለበት። እንደ ፕሮፌሽን አይደለ ሰው በጋዜጠኝነት ዓለም ሰዎችን ስንፈልግ ብቻ አይደለም ወደኛ ኑ የምንላቸው ሲፈልጉንም ወደ መስኮት ቀርበን በዚህ ምክንያት ፕሮግራሙ ሊተላለፍ አልቻለም የሚል ከይቅርታ ጋር ጠይቀን ነው እንደ ፕሮፌሽናል አካሄድ መሆን የነበረበት። ነገር ግን ይቅርታ ባለ ከፌስቡክ ፔጁ ላይም የኦፊሻል ኢቢሲ ፌስቡክ ፔጅ ላይ እንዲነሳ ከተደረገ በኋላ ይቅርታም አልተጠየቀም። ለምን እንደቀረ ምክንያቱም አልተጠየቀም። የቀረበት ምክንያት ይሄ ነው አልተባልኩ። በዛ ምክንያት በዚህ ጉዳይ ላይ እንወያያለን ብዬ ሳስብ ሌላ እሰሌ ነው ጥፋተኛ ወደሚል ሁኔታ ተቀየረ ማለት ነው። ስለዚህ ትናንሽ ነገሮች እየተነሱ መነሳት ነገሮች ወደ አሁኑ አቅጣጫ መሄድ ጀምሮ እኔም የራሴን ሂስ ወሰድኩኝ። ማድረግ የነበረብኝ ግን ያላረኳቸውን ነገሮች ለስብሰባው ላይ ተናገርኩኝ። ሌሎች ባለስልጣናቱም አሁን እዚህ ጋር መጥቀስ ስለማያስፈልግ ነው የነበረንን ኮሚኒኬሽን በዛ ተደረገ። ስለዚህ ለፋይናል ውሳኔው ሐሙስ ከሰዓት እንገናኛለን ተባለ። ሐሙስ ከሰዓት ጠበቅኩ፣ የለም ለሌላ ስብሰባ ገብቷል መሰለኝ። አርብ ጠዋት ተባለ። አርብ ጠዋትም ለሌላ ስብሰባ ገብቷል መሰለኝ። ጉዳዩን ማንም የሚነግረኝ የለም። አርብ ከሰዓት ተባለ። አርብ ከሰዓትም የለም። ምናልባትም ከአርብ ማታ ጀምሮ በጣም መጥፎ ስሜት ውስጥ ነበር ያለው። ጋዜጠኛም ስለሆነ ትረዳ ይሆናል ምን አይነት ስሜት ሊሰማህ እንደሚችል። ለፍቶ የሰራው ፕሮግራም በጣም ትልቅ አርቲስት፣ ብዙ ሚዲያዎች ሊያገኙት የማይችሉ አርቲስት እንዳጋጣሚ አንተ አግኝተኸው ይሰራል ከተባለ ህዝብ ካወቀ በኋላ ይቀራል ሲባል ወደ አንተ ነው ስልክ የሚደወለው። ብዙ ተጽዕኖዎች ይመጡብሃል እና በጣም መጥፎ ስሜት ውስጥ ነበር። የሚገርም ነገር 1 ሳምንት ሙሉም ሌላ ስራ አልተሰጠኝም ነበረ። በአጋጣሚ ይሁን እንግዲህ ታስቦበት ይሁን አሁን መናገር አልችልም። ግን የነበረው ነገር ስራም እየሰራሁ አልነበረም። በጣም ጭንቀት ውስጥ ነበርኩኝ። ስለዚህ መወሰን የነበረብኝ ስራ መልቀቅ ነው። ሜይ 19 ማለት ነው ስራ ለቀቅኩኝ። ግን መሀል ላይ የነበሩት ቀናት በጣም አስቸጋሪ ጊዜ ከራሴ ጋር ብዙ የተፈታተንኩበት በጋዜጠኝነትም ምናልባት ጥቂት የጋዜጠኝነት ዓመታትን ያሳለፍኩት ግን በዛች ጊዜ ውስጥ ብዙ ለእኔ ማስታወስ የማልፈልጋቸው ጊዜያት ነበሩ። ምክንያቱን እስከ አሁንም ድረስ አላወቅኩም ይፋ የሆነ ምክንያቱን። ኮርስ አሁን ስራ ከለቀቅኩኝ ምናልባት 2 ሳምንት አካባቢ ይሆናል። እንግዲህ በ1 ሳምንት ውስጥ ነው ምክንያቱም ያልተነገረኝ። ከወጣ በኋላም ምንም አይነት መንገድ የለም። በእርግጥ ምክንያቱን ሊነግሩኝ የሚችሉበት መንገድ ሊኖር አይችልም። ግን የአርቲስት ቴዎድሮስ ካሳሁን እኔ ያደረኩት ቃለ መጠይቅ በኢቢሲ እንዳይተላለፍ የታገደበት ምክንያት ምንም ማቅረው ምክንያት የለም። ይፋም የተነገረኝ በዚህ ምክንያት ነው የቀረው ተብሎ የተነገረኝ ምክንያት የለም። ያ 1 ሳምንት ረጅም ጊዜ ምላሽ ሳታገኝ መቆየት ማንም ሰው ከፍተኛ የአእምሮ ጭንቀት ነው የሚፈጥረው። በተለይ ከሙያ አኳያ የኢንቴግሪቲ ጉዳይ አለ። ለአንድ ጋዜጠኛ ቅድም እንዳልከው በህዝብ ዘንድ ተጠያቂነት አለ፣ በአርቲስቱ ዘንድም እንደዚሁ የሚያሳድረው አለ። በግል በተለይ በአንተ ላይ የሚያሳድረው ጥያቄዎች አሉ እና ያ 1 ሳምንትን ጊዜ እንዴት ትገልጸዋል? ከባድ የመንፈስ ሁከት ውስጥ ነበርኩ ብለሃል።
እኔ ሴንሲቲቭም አይደለሁም ለችግሮች ቶሎ እጄን የምሰጥ እና እንደው ነገሮች ቶሎ የሚከፉኝ ሰው አይደለሁም። ነገር ግን እንደዚህ አይነት ነገር ሲያጋጥም ደግሞ ከአንተ በላይ ይሆናል፣ ከአንተ ቁጥጥር ውጪ ይሆናል። ፌስቡክ ላይ ብዙ ነገር ማህበራዊ ድረገጽ አብዛኛው አሁን ወጣቱ ማህበራዊ ድረገጽ ነው የሚጠቀሙ። የተለያዩ ሰዎችን ምናልባት አይታቸው ከሆነ በጣም አንዳንዴ ክስና በጣም የሚፈታተን ነገሮች ይመጣሉ። ያን ሁሉ ግን ተቋቁሜ ለአንድ ሳምንት ያክል ታግሻለሁ። በየቦታው ሳገኛቸው ምክንያቱን እንዲነግሩኝ ጥያቄ እናቀርብ ነበረ። ነገር ግን ከዛሬ ነገ እየተባለ ሁኔታው ቆየ። ኢንተርቪው እንደቀረበ ግን በግሌ አርቲስቱን ደውዬ ይቅርታ ጠይቄያለሁ። አይቀርብም ምክንያቱን አላውቅም። አንተን ግን በጣም አመሰግናለሁ ይቅርታ እጠይቃለሁ ብዬ በግልጽ ለአርቲስቱም ይቅርታ ጠይቄያለሁ። በአርቲስቱ በኩል እኔ አቴን አደጋ ውስጥ እንዳልከት ነገሮችን ተረጋግቼ የሚሆነውን ነገር እንድጠብቅ ነው መክረኝ የነበረው እንጂ እንደውም ኔጌቲቭ የሆነ ነገር እንኳን አልነበረም። ቴዲ አፍሮ በኩል እሱም አንድ እንደውም ትንሽ እንድረጋጋ የሚያደረገኝ አንድ እሱ። ሁለተኛ የጋዜጠኝነት የተማርንለት በየትኛው ሙያ እኮ በየትኛውም ሀገር ጋዜጠኛ ጥሩ አንዳንዴ ሙያውን ፈልገህ ነው የምትሰራው። ብዙዎቻችን ሌላ ሙያ ውስጥ የመግባት ብዙ ዕድል ይኖረን ይሆናል። ግን እኛ ካልሰራን ማንም ሊሰራ አይችልም። እንደ ሀገር እንደ ሕዝብ እስኪ የተወሰነ ዓመት እንኳን አገልግለን የእህል ውሃ ነገር ሲወጣ ወይ ቤተሰብ መንፈስ ሲያሰኘን እንውጣ በሚል ነው እንጂ የትኛውም እንደ የተሻለ ኑሮ የተሻለ ክፍያ አግኝተን አይደለም እየሰራን የምንገኘው። ለሙያው ክብር ስንል ነው። እኛ ካልሰራን ማን ይሰራል በሚል እሳቤ ነው እንጂ የሚያጓጓም ኢንዱስትሪ አይደለም። አሁን ላይ ያለው በኢትዮጵያ የጋዜጠኝነት ኢንዱስትሪ ትንሽ አቢዩዝም እየተደረገ ነው። ብዙዎች ሳይማሩም በግል ምትሰጥ ያሉት ምናልባት የጋዜጠኝነትን ትምህርት ሳይማሩ ነው ወደ ጋዜጠኝነት ገብተው ብዙዎቹ ሙያውንም አቢዩዝ እያደረጉ ያሉት። እኛ ካልሰራን ማን ይሰራል በሚል ነው ጓደኞችን እየሰራን የምንገኘው እና እንደዚህ አይነት ነገሮች ሲፈጠሩ ደግሞ በጣም ያማል። ምክንያቱም ፕሮግራሙ ለምን እንደቀረፈ ሳታውቅ አይሄድም ስትባል የሚሰማ ስሜት እንግዲህ እንዴት አድርጌ እንደሚገልጽልህ አላውቅም። በዛ ላይ ደግሞ ምክንያት ባልታወቀ ሁኔታ አንድ ሳምንት ሙሉ ስራ ሳይሰጥህ ቢሮ እየተመላለስክ ቢሮ ቁጭ እያልክ እየወጣህ ለቤት እየሄድክ ተመልሰህ ቢሮ እየሄድክ ቁጭ ብለህ እየዋልክ ምን አይነት ስሜት እንደሚኖረው መቼም ጋዜጠኛ ሆኖ የሚያውቅ ኦፍኮርስ ሌላ ሙያ ውስጥ ያለ ሰው ሊገነዘበው የሚችል ነው እና ይመስለኛል ለእኔም አላሰቡልኝም ለስለናይ ለሙያውም ክብር የተሰጠ አይመስለኝም እና ማድረግ የነበረብኝ ግን ከዚህ የተሻለ ነገር አልነበረም። ስራ መልቀቂያ ወረቀት ላይ ያቀረብከው ምክንያት ምን የሚል ይዘት ነበረው? አፕሊኬሽን ሌተሩ ላይ እንግዲህ የ4 ዓመት በዚህ ተቋም ውስጥ በኢቢሲ በሪፖርተርነት በጋዜጠኝነት ማገልገሌንና ከዛ በተጨማሪ እንግዲህ በቅርቡ በተከሰተው ውዝግብ ምክንያት ከዚህ ጊዜ በኋላ በተቋሙ ለመቀጠል ሞራላዊ አቅም እንደሌለኝ ነው በራሴ ፍቃድ ስራዬን መልቀቄን ደብዳቤው የገለጽኩት። ሞራላዊ አቅም ማጣት ማለት በተዘዋዋሪ ኢንስቲትዩቱ የሞራል ኦቶሪቲውን እንዳጣ የሚያመለክት ነው። በጥቅሉ ኢትዮጵያ ውስጥ ያለውን የፕሬስ ነጻነት እንደምን ታየዋለህ? እንደምን ትገልጠዋለህ? ለጋዜጠኝነትስ ያለው የሙያው ከበሬታ ምን ያህል ነው ኢትዮጵያ ውስጥ በአሁኑ ወቅት? መጀመሪያ ወደ እኔ ጉዳይ ላምጣውና እኔ ሞራላዊ አቅም የለኝም በሚል ስራዬን የለቀቅኩት አንድም ያው ሁኔታ ከተፈጠረ በኋላ በዛ ተቋም ውስጥ ህሊኔን እየታገልኩ መቀጠል እንደማንችል ለማሳየት ነው። በዛ ሁኔታ ምንም ስራ ልሰራ አልችልም ነበር ብቀጥል ኖሮ። ከዛ በተጨማሪ እንግዲህ አጠቃላይ የኢትዮጵያን የጋዜጠኝነት ኢንዱስትሪ ምን ያክል ይገልጿል የሚ ሁኔታ አጠራጣሪ ነው። ጥናት መደረግ አለበት። የኔ ከስራ መልቀቅ የሀገሪቱን የጋዜጠኝነት አደጋ ውስጥ ይከታል ኦር አደጋ ውስጥ ነው ማለት እኔ አልችልም። ምክንያቱም የራሴን ውሳኔ ራሴ ነኝ የወሰንኩት። ሌሎችም ሰዎች የራሳቸውን ውሳኔ ይወስናሉ። የሀገሪቱ የሚዲያ ኢንዱስትሪ ወይ የጋዜጠኝነት ሙያ ችግር ውስጥ ነው ያለው ታፍኗል ለማለት ግን ጥናት ያስፈልጋል። እኔ ማሳያ ልሆን አልችልም። አንድ ሰው የሀገሪቱ ሚዲያ ነጻነት አለ ወይም የለም ለማለት በአንድ ሰው ማሳያ በቂ አይደለም። ስለዚህ ሌሎች ጥናቶች ያስፈልጋሉ። የሙያው ከበሬታ እንደተባለው እንግዲህ በግልም ነው ራሳችን ጋዜጠኞችም ጋር ነው ችግር ያለው ከተቋማቱ ብቻ አይደለም። ምን ያክል እናከብረዋለን የሚለው አሁንም ጥያቄ ውስጥ የሚገባ ነው። እንዳልኩህ ለሙያው ተብሎ እየተሰራ ነው ወይ የሚለው ነገር በጣም አስቸጋሪ ነው። አሁንም ሙያው
በግለሰቦች አቢዩዝ እየተደረገ እንዳለ ይሰማኛል እና እንደው ችግሩ ከዚህም ከዛም የተወጣጣ ነውና እዚህ ነው ችግሩ ለማለትም ያስቸግራል። ጥናት መደረግ አለበት። ምን ያክሉ ጋዜጠኛ ነው ዛሬ ኳሊፋይድ ሆኖ የጋዜጠኝነትን ኢቲክስ ስነ ምግባር አውቆ እየሰራ ያለው የሚለውም ትንሽ አስቸጋሪ ነው። እንደ ሕክምና ፍቃድ ተሰጥቷል ሰው ማንም ተነስቶ ጋዜጠኛ መሆን ይችላል ዛሬ። ስለዚህ የሀገራችን የጋዜጠኝነት ክብር እውነት ለመናገር በፊት ነበረው አሁን እየወረደ የመጣ ይመስላል። ህዝቡም ችግሬ በጋዜጠኞች አማካኝነት ይፈታልኛል የሚለው ነገር ብዙ አይደለም፣ እየቀነሰም የመጣ ይመስለኛል። ያለው ነገር ይሄ ነው። ይህ ያንተ ከስራ መልቀቅ ቀላል ነገር አይደለም። ብዙ ጊዜ በተለይ በውጪ ወይም ሀገር ውስጥ ባለው ህዝብ ዘንድ የመንግስት ጋዜጠኞች የሚታዩት እንደ ስርዓቱ አፍቃሪና የፕሮፓጋንዳ ሰራተኞች ተደርጎ ነው። እንደ ጋዜጠኝነት ሙያም እንኳን የማያዩ ሰዎች አሉ። ያንተ ደግሞ ያንን የሙያውን ኢንቴግሪቲ ለማስጠበቅ ከፍተኛ የሆነ በተለይም ቆራጥነትን የሚጠይቅ ነገር ነው። የዚህ አይነቱን ውሳኔ ላይ ደርሶ እምቢኝ ብሎ ለሙያው ክብርና ለሙያው ያለን ፍቅር ለማሳየት ለራስም ያለን የሙያ መርሆችን ለማስከበር ስትል ቀላል ነገር አይደለም። ብዙ መዘዞች ሊያስከትልም ይችላል። እዚህ ውሳኔ ላይ ማድረስ በሌሎች ተመሳሳይ በሙያው ዘርፍ ላሉ ጋዜጠኞች ላይስ ምን አይነት የሞራል አዎንታዊ ተጽዕኖ ያሳድራል? የኔ አስተዋጽኦ ለኢትዮጵያ ጋዜጠኞች ሙያ ከበሬታ ምን የጎላ ሚና ይኖረዋል ትላለህ? ለሌሎች እንኳን ለሀገር ጋዜጠኝነት ሙያ የዚህን ያክል አስተዋጽኦ አደረግኩ ምንም ሰው አይደለሁም። ገና በልምዴም ገና የሆንኩ ሰው ነኝ። ግን እንግዲህ ይሄ ግለሰባዊ ውሳኔ ነው። ማንም ሰው በሙያው ልዕልና ክብር እንዳጣ ሲሰማው ሊያደርገው የሚችል ነገር ነው እንጂ እንደው የኔ የተለየ ጀብድነት ሆኖ የተለየ ጀግንነት ተሰምቶኝ አይደለም ያንን ያደረግኩት። እንደው አስተዋጽኦ የሚኖረው ከሆነ ጥሩ ነው። ለሙያው እንደው የሆነ ነገር አድርጌ ከሆነ ሙያው እንዲከበር እንደው ትንሽም ቢሆን ሰዎች መነቃቃት እንዲፈጥሩ አድርጌ ከሆነ ይሄ በጣም ጥሩ ነገር ነው። ግን ምን ያክል አድርገሃል የሚለው ሌሎች ሰዎች ቢናገሩ ነው የሚሻለው እንጂ እኔ እዛ ውሳኔ ላይ ስደርስ የራሴን ሙያ ለማስከበር ያደረግኩት ጥረት ነው እንጂ እንደው ሌሎችም እኔን ተከትለው የሆነ ነገር ያድርጉ በሚል እሳቤም አይደለም። ግለሰባዊ ውሳኔ እስከሆነ ድረስ ሌሎች አንተ እንዲህ በማድረግህ ለሙያው የዚህ ያክል አስተዋጽኦ አድርጓል ብለው ቢናገሩ ሌሎች ቢናገሩ ነው ነገሩም ጥሩ የሚሆነው እንጂ እኔ ብዙም አይደለሁም እዚህ ላይ። መልካም አባባል ነው። ሁሌም ብስለት ያለውና ለራሱም ከበሬታ ያለው ሰው ሁልጊዜ በዚህ አይነት ትሁት ምላሽ ነው የሚሰጠው። ነገሩ ግን ያንተ አስተዋጽኦ ዛሬም ባይሆን ለወደፊት በታሪክ የሚታወስ ነው። በዚህ አጋጣሚስ ቃለምልልሱ የበለጠ አእምሮ ውስጥ የቀረው ከቴድሮስ ያገኘኋቸው ምላሾች ካለአድማጮች የምታጋራው ነገር ቢኖር ምን ይሆናል? በቃለምልልሱ ውስጥ ተነስተው ከነበሩት ውስጥ እንደ ግለሰብም ሆነ እንደ አንድ የጥበብ ሰውስ ቴድሮስን እንደምን ትገልጠዋለህ? ቃለ መጠይቁ የተደረገው ኦፍኮርስ በእኔ ቢሆንም እሱን በግሌ አግኝቼው ያደረኩት ቢሆንም እንግዲህ የቃለ መጠይቁ ንብረትነቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። በዛ ወቅት ምን አወራን፣ እኔ ምን ጠየቅኩት፣ እሱ ምን አለኝ የሚለውን ለመናገር ትንሽ አስቸግረኛል። ንብረትነቱ የኢቢሲ ስለሆነ ማለት ነው። ግን አጠቃላይ የነበረውን ነገር ልናገር እችላለሁ። ከቃለ መጠይቁ ይሄን አለኝ ይሄን መለሰልኝ ከሚለው ባሻገር የነበሩ ነገሮች እንደ ማንኛውም ኢትዮጵያዊ ነው። እንግዲህ አርቲስት ሲባል በተለይ በሱ ደረጃ የምታስበው ቃለ መጠይቅ ልታደርግ ስትሄድ የምታስበው ነገር አለ። የቤቱን አቀማመጥ፣ ኢንተርቪው የምታደርግበትን ቦታ፣ እዛ ውስጥ ያለውን ቫይቡን እንዲሁን የምትገምተው ነገር አለ። ግን ከሄድን በኋላ የፌስቡክ ፔጅ ላይ እንደገለጽኩት ሌሎች ጋዜጠኞች ነበሩ ውስጥ እና ኢቢሲዎች መጥተዋል። ቶሎ ጨርሱ ተብሎ ነው እኛ በፍጥነት እንድንገባ የተደረገው። ከዛ በኋላም ቡና ተፈልቶ ምሳ በልተን ነው ተረጋግተን ቃለ መጠይቅ። እኔ መረጋጋቱን በጣም ነው የምፈልገው። ምክንያቱም ኢንተርቪው የምታደርገው ሰው ተረጋግቶ ሀሳቡን በአግባቡ እንዲገልጽልህ ያደርጋል። ጥርፊያ የተሞላበት ነገር ብዙም ጊዜ ፍሬ ነገር አይወጣው። ስለዚህ መረጋጋታችንን በጣም ነበር የወደድኩት። መብራት ጠፍቶ ነበር መሀል ላይ። መብራት እስኪመጣ ጠብቀን እያወራን ከልጆቹም ጋር እየተጫወትን ነበር እና በጣም ትልቅ ሰው
ነው ብዬ ነው የምገልጸው። እኔ ሚዲያውንም የሚያውቅ እንደ ስቴት ቲቪ መስራት ያለብንን ነገሮች ሁሉ እንድንሰራ ሀሳቦቹን ሁሉ ሲሰጠኝ ነበርና ምን አይነት ስብዕና ቢኖረው ነው እንደ ሀገር ተቆርቁሮ ይሄ ነገር እንደዚህ ቦታ ሄዳችሁ እንደዚህ መስራት አለባችሁ፣ ይሄ ነገር እንደዚህ ቦታ አለ፣ ይሄን ነገር ብታነቡት እዚህ መጽሐፍ ላይ እንደዚህ ይላል፣ እሱን ሰውዬን ቃለ መጠይቅ ብታደርጉት ለልጆች ማስተማሪያ ይሆናል ብሎ የዚህን ያክል ለተቋሙ ስሜት ኖሮት ወገንተኝነት ኖሮት እንደዛ ሲገልጽም በጣም ነው እኔ ኢምፕረስድ የሆንኩትና ከዛ በኋላ ወደ ኢንተርቪው ስንገባ ብዙዎቹን በክብር እና በማስተዋል ነበር ሲመልስልን የነበረው። ኦፍኮርስ በጣም ጥቂት ጥያቄዎች ናቸው የነበሩት። ምክንያቱም ከዋና ስራ አስኪያጅ ከጌታቸው ማን ጉዳይ ጋር የተነጋገርነው በዛች ኤሪያ ብቻ ነው፣ በአልበሙና በቢልቦርዱ ጉዳይ ዙሪያ ብቻ ነው። ግን በአጠቃላይ በጣም ጨዋ ሰው አክባሪ፣ ሲያከብርህ እንድታከብረው የሚያደርግ አይነት ሰው ነውና እንደ ጋዜጠኛም ኦፍኮርስ ማክበር አለብህ ኢንተርቪው የምታደርገውን ሰው። ግን እሱ ደግሞ የበለጠ ግማሽ መንገድ መጥቶ የበለጠ እንድታከብረው የሚያደርግ ነውና በጣም ጥሩ ቆይታ ነበረን። እንደ ቤተሰብ ያልነበረ ኢንተርቪውን ከማድረጋችንም በፊት ካደረግን በኋላ የነበረን ነገር ጥሩ ጊዜ ነበረ። እንደ ድል ሆኖ ቢተላለፍ ፕሮግራሙ የነበረውን ነገር ለማሳየት በጣም ጥሩ ድል ነበረ። እንደው ከዚህ በፊት ከነበሩ ኢንተርቪዎችም የተለየ የቤተሰብ ቅርርብ የነበረው አይነት በፕሮዳክሽንም እንደዛ ማድረግ ይቻል ነበርና እንደው አለመተላለፉ ብዙ የሚያስቆጨኝ ነገር እሱ ነው። ከዚህ በፊት ታይቶ የማያውቁ ነገሮችን ነበር ለማሳየት ስሞክር የነበረው። የሚገርም ነገር አርካይቮች ሁሉ ማውጣት ጀምሬ ነበር በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ። እንግዲህ እንደምታውቀው በጣም በርካታ ድምጽ ምስል ፋይሎች አሉ። ከዛ ውስጥ ቀደም ሲል በ1994 አካባቢ የሁለተኛው አልበም ካወጣ በኋላ የነበረውን ቃለ መጠይቅ በህዝብ ሲጠየቅ የነበረ ቃለ መጠይቅ ነበርና እሱን ቃለ መጠይቅም ሁሉ እዛ ፕሮግራም ውስጥ ለማካተት ጥረት እያደረኩ ነበር። በመሀል ላይ ችግር ተፈጠረ። ከስራ ዓለም ከተሰናበትክ ከ2 ሳምንታት ያህል ሆነሃል። በአሁኑ ወቅት በምን ሁኔታ ላይ ነው የምትገኘው? ስራ እያፈላለክ ነው? የማግኘት እድሉስ ምን ይመስላል? ስራ እያፈላለኩ ነው። በጓደኞችም አማካኝነት እኔም በማውቃቸው የሚደውሉልንም ሰዎች አሉ። ከዚህ በኋላ ወደ ምንድን ነው የምታቀናው? ወደ ጋዜጠኝነት ሙያ ወይስ ወደ ሌላ የሙያ ዓለም? ወደ ጋዜጠኝነቱ ቢሆን የተሻለ ነው። ነገር ግን አሁን ያለው ሁኔታ ትንሽ አስቸጋሪ እየሆነ ነው። ብዙዎቹ መጀመሪያ አካባቢ ስራ ላይ ለቀት የነበረው ምናልባት ስሜት ውስጥም ሆኖ ሊሆን ይችላል። ብዙዎቹ ጠርተው ነበረ። ግን ሲሄድ ቀስ ብለው እያሰቡት ሲመጡ እኛስ ወደ ምን ልንፈረጅ ነው ወደሚል እሳቤ የገቡ ይመስለኛል። እና በፊት እንድሰራ የጋበዙኝ ተቋማት አሁን እያሰገሰጉ ነው። ምክንያቱም ያው ታውቀዋለህ፣ ብዙዎች ከመንግስት ተጣልቼ የወጣሁ ነው የሚመስላቸው። ስለዚህ እዛ ተቋም ስገባ እኛ በምን ቦታ ላይ የምንፈረጀው የለም እሳቤ ውስጥ ይገባሉ ይመስለኛል። እና ብዙዎቹ እኔን ለመቅጠር ፍላጎት የላቸውም። አሁን ላይ ግን አሁንም ቢሆን እየሞከርኩ ነው። ቤት ውስጥ ነው የምውለው። መጽሐፎች አነባለሁ፣ ሙዚቃዎች አዳምጣለሁ። ተገኘ አጋጣሚ ደግሞ እየሄድኩ ስራ ፈልጋለሁ። ግን በፊት በነበረው አይነት ስራ እንፈልጋለን በሚለው አይነት ልክ አይደለም። ብዙዎቹ ትንሽ ፍራቻ ውስጥ ገብተዋል መሰለኝ። በዚህ አጋጣሚ ፕሮግራምህን ሲጠብቁ የነበሩት ያንተን ቃለ ምልልስ ድምፃዊ ቴዎድሮስ ካሳሁን ጋር ልታቀርብ የነበረውን ሲጠብቅ የነበረው ኢትዮጵያ ሕዝብ በዚህ አጋጣሚ መልእክትህ ምን ይሆናል? እንደዚሁም ለሙያ አጋሮችህ ኢትዮጵያውያን ጋዜጠኞች ይህ ነገር ባይፈጠር ጥሩ ነው። በቃለ መጠይቁ ምክንያት የተቋም ኢሜጅ ምን ያክል እንደተበላሽና ወዳልሆነ አቅጣጫም እንደሄደ ማየት ይቻላል። እኔ ከተጎዳሁት ጎን ለጎን ደግሞ ተመልካቾችም ሲጠብቁ በተለይ አንዳንድ የሬዲዮ ጣቢያዎች እንደማይተላለፍ ከታወቀ በኋላ እንኳን ይህ መተላለፍ እድል አለ በሚል ተስፋ ሰጥተዋቸው በጣም በሚሊዮን የሚቆጠሩ ተመልካቾች የቴዲ አፍሮን ቃለ መጠይቅ ሲጠብቁ ነበር። ለነሱ እጅግ በጣም ይቅርታን እጠይቃለሁ። ነገር ባይፈጠር በጣም መልካም ነገር ነው። ግን በጋዜጠኝነት ሙያ ደግሞ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ስለዚህ እነሱም በጣም ይቅርታ መጠየቅ እፈልጋለሁ። ሌሎች እንግዲህ ለሙያ ባልደረቦች፣ የቢቢሲ ሰራተኞች ከጎኔ ለነበሩ ሁሉ በጣም አመሰግናለሁ። በሞራል አይዞህ ላሉኝ በፌስቡክም በተለያዩ የመገናኛ ዘዴዎች እኔን ላበረታቱኝ ሁሉ በጣም አመሰግናለሁ። እናንተንም አመሰግናለሁ። ጋዜጠኛ ብሩክ እንዳለ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharican ይጎብኙ።